ማሻአላህ ዋው ዋው አና ቢሰውሩ በማስመሰል ባለማወቅ የውሸት እኔ የመዳም ቅመም ዛሬ የመጣሁት ቪዲዮ ማለት ነው ወስኛለሁ። በማስመሰል ባለማወቅ የውሸት ህይወት፣ የውሸት ሳቅ፣ የውሸት ሰላምታ፣ የውሸት ፎቶ፣ የውሸት ቪዲዮ እየላኩኝ የኖርኩበት ህይወት ይበቃኛል። እውነታውን የሚያሳያችሁ ይሆናል ማለት ነው። ይጠቅማችኋል። እስከ መጨረሻ አብራችሁን ቆዩ። ሰላም ጤና ይስጥልን። ውድና የተከበራችሁ በዓለም ዙሪያ የምትገኙ የአገሬ ልጆች ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ለዚህ ቤት አዲስ የሆናችሁ ቻናልን ላይክ እና ሰብስክራይብ በማድረግ እንዲታበረታቱኝ በአክብሮት እጠይቃለሁ ማለት ነው። ቤተሰብ እንግዲህ በስግደት የሚኖረው ህይወት ይሄን ይመስላል። እንግዲህ ይሄን አፈር ለመጥረግ ነው። ይሄን አፈር አዋራውን እያቦነንኩኝ ለመዋል ነው ስግደት ብዬ የወጣሁት። ይኸው ስራዬን ተመልከቱ። ይሄን እየጠረግኩኝ ይገኛለሁ ማለት ነው። ስራ ክብር ነው። ስራ የትኛውም ስራ ክብር ነው። ዝቅ ብለን ከሰራን ስራ ክብር ነው። ግን እኛ የመዳም ቅመሞች በብዛት ማለት ነው እውነታውን እናውራ ከተባለ ሰላምታ ስንጠየቅ ራሱ የውሸት ሰላምታ፣ ፎቶ ላኩ ስንባል ራሱ የውሸት ፎቶ እየላከን እና ደህንነታችን ሲጠየቅ ደግሞ የውሸት ሰላምታ። እንዴት ነው የምትሰሪበት ቤት? ቤት ጥሩ ነው፣ አሪፍ ነው። እሷማ የምትሰራበት ቤት በጣም ጥሩ ነው፣ አሰሪዎቿ በጣም ጥሩዎች ናቸው፣ ተመችቷታል፣ አምሮባታል በሚለው ብቻ በቃ ችግር ብቻ የሚነግር ስጭኝ፣ ላኪ፣ ለዚህ ጉዳይ ያስፈለገኝ፣ አማማኝ፣ ፈረጠኝ፣ ቆረጠኝ ሲባል የእኛን የውስጣችንን አምቀን ይዘን የራሳችንን ህመም ሳንታከም የራሳችንን ደህንነት ሳንጠብቅ ለራሳችን ሳንኖር ለሌላ የምንኖር ውሸት ምን ያደርጋል? ውሸት በሰው ዘንድም በአምላክ ዘንድም ተቀባይነት የለውም። እና ለምን እውነታውን አናወራም? ለምን እውነታውን አናሳይም? እኔ እውነተኛ ትክክለኛ ህይወቴ አፈር ይቦናል። ዛሬ ጠርጋለሁ፣ ነገም እንደዚህ ይሆናል፣ ነገ የሚጠርጋለሁ፣ ከነገ ወዲያም እንደዛ ይሆናል። ይኸው ይህን ሰርቼ የሚሊኮን ብሬን የተከበራችሁ የሚወዳችሁ ቤተሰቦቼ 5 ሳንቲም እንዳታጠፉ ለቤተሰቦቼ ሼር እያደረጋችሁ አድርሱኝ እላለሁኝ። ከዚህ በኋላ የውሸት ፎቶ የውሸት ህይወት አላሳይም። ትክክለኛውን የሚሰራው ስራ ይሄ ነው። እጄን ታጥቤ ተቀምጬ አይደለም ብሩን የሚያገኘው ማለት ነው። ይሄ ከሚሰራው ስራ ሩቡን ነው ያሳየሁት ማለት ነው። ሁሉ ደስታይና ሁሉ ኑሮ እንቅልፍ የማጣቱ ከኤሌክትሪክ ጋር ልብስ እየተኮሱ ቆሞ መዋሉ ምግብ እየሰሩ ከጋዙ ጋር ቆሞ መቆያቱ፣ የሙከይፉ ጨዋት፣ የልጆቹ ጨዋት፣ የአሰሪዎቹ ጨዋት ስንቱ ይነገር እና ዳና ነኝ ሲባል ዳና ነኝ። አዎ ዳና ነኝ። አሁንም ዳና ነኝ። ደህንነቴን በደንብ ለሚጠይቁ ትክክለኛ ህይወትን ሲያሳይ አይዞሽ በርቺ፣ ለራስሽ ኑሪ፣ ለራስሽ አስቀምጪ ለምትሉት ህመሜን ለምትረዱት ይነግራለሁ። እግሬን አሞኛል፣ ወገቤን አሞኛል፣ ደክሞኛል፣ በጣም ተጎድቼዋለሁ። አዋራ እየቦነና አፍንጫዬን እያሳከከኝ እያስነጠሰኝ ነው። በጣም ደክሞኛል። ያለ እረፍት ቆሜ ከላይ ታች እየተባልኩኝ ነይ ውጪ ውረጅ እየተባልኩኝ እየተራሮጥኩኝ እግሬ ያለ እረፍት ጠዋት የተነሳ እስከ ማታ ቆሞ በመቆያቱ እግሬ አብጧል፣ አሞኛል፣ ደክሞኛል። ወገቤ ግትር ብዬ ቆሜ ዋልኩት። ጎንበስ ስል ህመም እየተሰማኝ በጣም ደክሞኛል። ትክክለኛ ህይወቴ እንቅልፍ ከማጣት የተነሳ አይኖቼ ቀልቷሉ። ራሴንም አሞኛል፣ በጣም ደክሞኛል። ስግደት ሰልችቶኛል፣ በጣምም ደክሞኛል። ሁሌም እማጸናለሁ አምላኬን አርግልኝ ሰርግና ሞቴን ባገሬ እያልኩኝ ብዙ ነው የስግደት ስቃይ። ስግደት ጭራሹን ቢጠፋ በጣም ደስ ባለኝ። ግን ምን ያደርጋል እኛ ስላለን ብቻ አይጠፋም እና ስግደት ላይ ወጥተን ረሺም ዓመት እንዳንሆን በስግደት እድሜያችንን እንዳንጨርስ አስቡልንና እንዴት ሰርተ ነው የምታገኘው፣ እንዴት ሆኖ ነው የሚያገኙት የሚለውን ይህንን እያያችሁ ገንዘቤን፣ ላቤን፣ ወዜን በስነ ስርዓት በክብር አስቀምጡ። የሚወዳችሁ ቤተሰቦቼ በክብር አስቀምጡ። ቅመሞቼ
ገንዘባችሁን በስነ ስርዓት ለማያስቀምጥ ቤተሰብ እንዲሁም ለፍቅረኛችሁ ብቻ የእናንተን የድካማችሁን ሀላፍትና የገንዘባችሁን ሀላፍትና ለሰጣችሁ ሰዎች ማለት ነው ትክክለኛ ኑሯችሁን ትክክለኛ ድካማችሁን እንዴት ላባችሁን ጠብ አድርጋችሁ እንደምትሰሩ እውነተኛን ህይወት አሳዩት። እዩት። ዝም ብሎ ያማረ ፎቶ በቃ ዝም ብሎ ተመችቶኛል ዳርዳሩን የውሸት ሰላምታ አትናገሩ። እውነታውን አውሩ። እንዴት ሰርተን እንደምናገኝ ተመልከቱ ብላችሁ እውነተኛ ህይወት ስለማናወራ ነው። በነገራችን ላይ ብዙዎቻችን የምንጎዳ ማለት ነው። በእነሱም አይፈረድም። አዎ ልጄ ተመችቷታል፣ እየሰራች ነው፣ ጥሩ ቤት ነው የገባችው፣ ስልክ በቃ ነው ይኸው ሁለቴ ትላንትናውን ከትላንት ወዲያም ደውላልኛለች፣ ስለዚህ ነገም ትልክልኛለች፣ ከነገ ወዲያም ትልክልኛለች እያለ አይ በቃ የዚህን ዙርማ ገንዘብ በዚህ ነገር ላላውል ቀጣይም ስትልክ አስቀምጥላታለሁ እየተባለ ወራቱ ቀናቱ እየራጠ ጊዜ ታስከደለም አይደለም የሚባለው ጊዜ ታስከደለም አይጠብቅም፣ ቆሞ ይሮጣል። ከዛ አመታት ይቆጠራሉ። ወደ አገሪህ ዞር ብለሽ በልብሽ ስታስቢ ወፈለም በእጅሽ ወፈለም በባንክሽ ወፈለም። ስለዚህ በዛ ጸጸት ሳንደርስ በፊት እውነተኛ ህይወታችሁን ተናገሩ። እኔማ ስጠይቁኝ እንዲህ ነው የምላችሁ። ሙቀቱ ማለት ነው እንጀራ ሲጋገር በአጠገቡ ስታልፉ እንደሚለበሉ ወላፈን ነው የዚህ አገሬ ነው የሚለው ማለት ነው። እናንተም በሉት እሺ፣ በሉት እንዳትሸወዱ። እውነታ በነገራችን ላይ እኮ እውነት ነው። እኔ አሁን ስንት ሰዓት ነው? ከጧቱ በኢትዮጵያ 1 ሰዓት በዚህ ሀገር 2 ሰዓት እና በረንዳ ወልውዬ እስከሚገባ ከሰውነቴ የወጣውን ላበጧቱ ይሄን ተመለከታችሁ? እንደውም ካሜራ በደንብ አላሳየኝም ልበል። ይሄን ናይል ውሃ ከሰውነቴ በጧቱ ከወጣ በየቀኑና ደግሞ እስኪመሽ 12 ሰዓት 24 ሰዓት ውስጥ ያለውን አስቡት ጋይስ፣ አስቡት እና እችን እውነታውን አውሩ። እናቴ ታስባለች፣ አባቴ ያስባል፣ ወንድሜ ያስባል። አይ ፍቅረኛ ይጨነቃል። ለምን ይጨነቃሉ? እውነታውን ስናወራ እንደም ከዛ ድካም ብዙ ከቆየችማ ትጎዳብኛለች። ትክክለኛ ቤተሰብ ማለት ነው። ትጎዳለች። ትምጣ በቃ ቢያንስ ብዙ አትቆይም። አይዞሽ በቃ በርቺ። የተወሰነ 2 ዓመት 3 ዓመት 4 ዓመት ከሰረሽ ይበቃሻል። እኔም እንደምንም ሆኜ እዚህ ደክሜ እሰራለሁ። ከአንቺ ምንም ቢሆን እኔ እሻላለሁ። አንቺ የሰራሻትን ደግሞ በስነ ስርዓት በተግባር በዚህ ነገር ላይ አውላለሁ ብሎ ይጠነቀቃሉ። በዛ ድካም እንደዛ እየሰራች እንደዛ ያላባት በፍጹም የሷ ገንዘብማ እንደው ሊበሉ ብሉ ሊያጠፉ ብሉ ራሱ ማለት ነው ህሊናቸው ይወቅሳል። እኛ እዚህ ጋር እውነታውን ስናወራ ማለት ነው እውነታ ሳናወራ እውነታውን ደብቀን ዳርዳሩን ውሸቱን ካወረን እኛም አንለወጥ ቤተሰቦቻችንንም አንለውጥ። ስለዚህ ጋይስ ይሄን ይመስላል ያለው ዱባይ ነው። የዱባይ ሙቀት እንዲህ አድርጎኛል ማለት ነው። እንዲህ ላበላብ ሆኛለሁ። እንደውም ይሄ በጥቂቱ ነው። እኔ ከዚህ በላይ በጣም ሲያሌባኝ እንደው በቃ ለራሴ ያስጠለኛል ማለት ነው። ቶሎ ብዬ ነው ቀዝቃዛ ውሃ ውስጥ የሚያስገባው ፊቴን ማለት ነው። በቃ ቶሎ ብዬ ማለት ነው። እና ከባድ ነው ጋይስ። እና ደግሞ በዚህ መሀል ደግሞ ቅመሞቼ ውሃ በደንብ ጠጡ፣ ጁስ ጠጡ፣ ወተት ነገር ጠጡ፣ ራሳችሁን ተንከባከቡ። የምርን ነው። እኔን በቀደም ለታ ማለት ነው አዙሮኝ ምናምን ሙቀቱ ከልክ በላይ ሆኖብኝ ማለት ነው። እና ምን ልላችሁ ነው እንዴት ነው መሰላችሁ ኩሽና እየሰራሁኝ ነበረ። ከዛ ኩሽና ደግሞ ሙቀይፍ ቢኖርም አንዳንድ ጊዜ ምግብ ብዙ ስንሰራ ሙቀት በጣም እንትን ይላል። የሙቀቱ መጠን እንጂ የቅዝቃዜው አይሰማምና ካለን ከስራ ቦታ አንጻር ነው። ከዛ በኋላ በጣም ሙቀት ከልክ በላይ ሲሆን እስቲ ቅዝቃዜን ለማግኘት ብዬ ደግሞ ሙቀይፍ በደንብ ወደሚያገኘኝ ቦታ ሄድኩና ሰላጣ መቁረጥ ጀመርኩኝ ማለት ነው። ከዛ በኋላ ሰውነቴን እንዳለ ሙቀይፍ ቅዝቃዜ እየመተኝም ከሰውነቴ የሚወጣው ውሃ ነው። ላበላብ እየሆንኩኝ ነው። ምክንያቱም በመጀመሪያ በጣም በሙቀት እንትን ብያለሁና ከዛ በኋላ መሬት ላይ ወስዶ ጠብ አደረገኝ። ኦ ማይ ጋድ። ከዛ በኋላ ቀዝቃዛ ውሃ ምናምን እዚህ ጠጥቼ ደፋፉብኝ አሰርብቼ ከዛ በኋላ ወደ ራሴ ተመለስኩና ትንሽ አረፋልኩና ከዛ በኋላ ራሴን ማንከባከብ ጀመርኩ። ወተት ውሃ ራሱ በደንብ መጠጣት። ከዛ በቃ ይሄንን ትምህርት ሌሎቹ እንዳይጎዱ ለምን ማስተማሪያ እንዲሆን አጭር ቪዲዮ አልሰራም